ሸበለው ወረን ሸበለው ወረን ሸበለው 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 Chabalo, run chabalo, chabalo, run chabalo, chabalo, run chabalo. ዛሬም ጉዞ ላይ ነኝ። በተገኘው አማራጭ ሁሉ ለትግላችን መሳለጥ ለድላችን ድምቀት በጀግናው የጎጃም ገበሬ ያለ ስስት በሚዘረጋው እጁን ክብካቤ በነበልባሉ የፋኖ ኃይል እቅፍ ውስጥ ስለ ነጻነት በሚከፈል አማራዊ አበርክቶ ዛሬም ጉዞ ላይ ነኝ። መነሻዬን ከአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ የሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ተፈራ ብርጌድ አድርጌ ጉዞዬን ጀምሬያለሁ። ጠመዝማዛውን የአበያ በረሃ ጋራ ሸንተረሩን አቋርጬ እንደ ደና ጎበዝ የሚገማሸረውን የአበያ ወንዝ ባግራሞት እያየው የሰባቱ አርካ መገኛ የሞጣ ከተማን በቅርብ ርቀት እየቃኘው ጉዞዬን ቀጠልኩ። ያረፈው ልቤ ዛሬ ብቻዬን አይደለሁም። በጉዞዬ የኛ ትውልድ ኦርኬስትራ ባንድ አባላት አብረውኛሉ። በወራት መፈራረቅ በፈጣሪ በረከት ደምቀን የክረምቱን ዝናብ እየተመታን በጎርፍና በጭቃው እየተራመድን ባመችው ጥቁር አስፋልትና በጥርጊያው መንገድ ላይ በሁለት እግር ሞተር ሳይክል እየተፈናጠጥን አስቸጋሪ በሆነው መንገድ ደግሞ በእግራችን ተራራውን እየወጣን ቁልቁለቱን እየወረድን በጀግኖቹ ቀይ እየተገማሸርን የታታሪውን የጎጃም አርሶ አደር የሰብል ዝግጅት እየተመለከት በርካታ ከተሞችን አልፈን የአፍሪካ የውሃ ማማ በሆነው የጮቄ ተራራ ላይ ደርሰናል። እንኳንም ዘንቦብሽ ከድሮም ጤዛነሽ እንዲሉ አበው በጮቄ ምድር አጥንት ዘልቆ በሚቆረጥመው ቅዝቃዜ የክረምቱ ወቅት ጋር ተዳምሮ በጭጋጉ ቆፈን እንደ ሀገሬው ጎጃመኛ የእንቅጥቅጥ እስክስታ እየተዘፈዘፍን ወደ ሌላኛው የጎጃም አካባቢ ካሰብነው ለመድረስ እየገሰገስን እንገኛለን። ሰላም ጤና ይስጥልኝ። ክቡራትና ክቡራን የመረጃ ቴሌቪዥን አድማጭ ተመልካቾች አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ። በፋኖነት የህልውና ትግላችን በምንቀሳቀስበት እያንዳንዱ የትግል ቀጠና ያየሁትን የሰማሁትን ምድር ላይ ያለውን ሐቅ ለእናንተ የማካፍልበት በመንገዴ ላይ የተሰኘው ፕሮግራሜ ጀምሯል። በዛሬው በመንገዴ ላይ መሰናዶዬ በፋኖነት ትግላችን የጀርባ አጥንት የሆነው የአማራ ሕዝብ እያደረገ ባለው ሁሉን አቀፍ የትግል ተሳትፎዎች ቀጣይነቱን ጠብቆ ወቅቱን ባገናዘበ መልኩ አሁናዊ የትግላችን የድል ግስጋሴ ምዕራፍ በተጨባጭ ለማሳየት አልመው በትግላችን ውስጥ በተሰባሰቡ የአዲሱ ትውልድ የኪነ ጥበብ ባለሙያዎች የሆኑት የኛ ትውልድ ኦርኬስትራ ባንድ አባላት በተለያየ ጊዜና ቦታ በሚያቀርቧቸው ልዩ ልዩ የኪነ ጥበብ ሥራዎች መላ የፋኖ ሰራዊትንና ሕዝባችንን ለተሻለ የትግል ግዳጅ ለማዘጋጀት ለማንቃትና ለማደራጀት በአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ በሚያስተዳድራቸው ቀጠናዎችና በሌሎች የአማራ አካባቢዎች ከነ ሙሉ የሙዚቃ መሳሪያዎች ጋር
በርካታ ኪሎ ሜትሮችን በማቆራረጥ እየተዘዋወሩ ከሚያሰናዷቸው ሕዝባዊ ፕሮግራሞች በአንደኛው ምዕራፍ ላይ በጉዞአቸው ላይ ተገኝቼ ያየሁትን የተመለከትኩትን በምስለ ቀረጻዬ ያስቀረውትን የጉዞአቸውን ውጣ ውረድ ያጋጠሙንን እያንዳንዱ ታሪካዊ ሁነቶች ለናንተ ለአድማጭ ተመልካቾች ላካፍላችሁ ወደድኩ። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ እንድትቆዩ የፕሮግራሙ አዘጋጅና አቅራቢ ፋኖ በኃይሉ ገበየው የጎጃም ቀጠና የመረጃ ቴሌቪዥን ዘጋቢ በአክብሮት ጋብዛለሁ። በመንገዴ ላይ በፋኖነት የህልውና ትግላችን ለሥራ በምንቀሳቀስበት ስፍራ ሁሉ ያየሁትን የሰማሁትን ምድር ላይ ያለውን ሀቅ ለእናንተ ለውድ አድማጭ ተመልካቾች የማካፍልበት አዲስ ፕሮግራም ነው። አይወድም ጎጃም በደል ጥቃት የሰራለበት አትነካኩት። ጎጃም በደል ጥቃት የሰራለበት አትነካኩት። አይተኛም ጎጃም ክብሩ ተነክቶ አሳዶ ሳይጥል ጠላቱን ወቅቶ በመንገዴ ላይ ለአማራ ሕዝብ ከፈጣሪው በታች ብቸኛ መዳኛ በሆነው የፋኖነት ተጋድሎ የትግላችን ወቅታዊ ምዕራፍ በሚጠይቀው ውጣ ውረድ ለትግላችን መሳለጥ ለድላችን ድምቀት ተራራውን ወጠን አቀበቱን ወርደን በምናደርገው ትግል ውስጥ የሚያጋጥሙንን እያንዳንዱ ነባራዊ ሁኔታዎች፣ ታሪካዊ ሁነቶች ከቦታው በፋኖ በኃይሉ ገበየው እየተዘጋጀ የሚቀርብ ፕሮግራም ነው። ሰውታት ነቃፉት የምወስን ነገር እጅጉ ቢወስን ሹፌ ሶማ ቢቀር አሁንም አልጠፋም ሞቷን የጀግና ዘር። በወረሃ ክረምት ጎህ ሲቀድ ማለዳ በነበልባሎቹ የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ ዕዝ የሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ተፈራ ብርጌድ ከሚያስተዳድራቸው ቀጠናዎች መካከል በአስተሪዮ ከተማ ላይ ጉዞአቸውን ለመጀመር ከተሰናዱት የኛ ትውልድ ኦርኬስትራ ባንድ አባላት መካከል ከአንደኛው ቡድን ጋር በመገናኘት በሁለት እግር የሞተር ሳይክል ከያዟቸው የሙዚቃ መሳሪያዎች ጋር ተጭነን ጉዞአችንን ጀመርን። እረተው በሉት ያምባል ብሎ ሰጠው ለነፋስ በጠመዝማዛው የአብያ በረሃ ሸለቆ ውስጥ መነሻውን በዋበር ወረዳ ጮቄ ስር እንደሆነ የሚነገርለት ያገኘውን ሁሉ እየሰበሰበ የሚጥመለመለውን የአብያ ወንዝ በአግራሞት እያየን ከባህር ዳር ሞጣ አዲስ አበባ በሚወስደው ዋናው የአስፓልት መንገድ ላይ በሚገኘው የአብያ ወንዝ ድልድይ ላይ አልፈን በጫኑን የሁለት እግር ሞተር ሳይክሎች እየከነፍ ለተሽከርካሪዎች አስቸጋሪ እስከሆነው ስፍራ እስክንደርስ ድረስ የሰባቱ ዋርካ መገኛ የሆነችውን የሞጣ ከተማን ባሻጋሪ እየቃኘን ጉዞአችንን ቀጠልን። የአባይን ልጅ ውሃ ጠማው ሆኖ ነገሩ አማራ ጠል በሆኑ በየጊዜው በተፈራረቁ ስርዓቶች በብሪተኛ ሆዳደር ካሬዎች ለዘመናት በንጹህ የመጠጥ ውሃ የተቸገሩትን የጎጃም እናቶች በየዕለቱ ለመጠጥ ውሃ ፍለጋ የሚሄዱትን ረጅም የእግር ጉዞ ዛሬም በመንገዳችን ላይ በቢጫ የውሃ ላስቲክ ጀሪካኖች ውሃ ሞልተው በወገባቸው አዝለው በእንስሳት ጭነው የሚጓዙ እናቶችንና ታዳጊ ወጣቶችን ዕለታዊ የግዴታ ውዴታ ተግባር ምድር ላይ ያለ ሀቅ እየተመለከት ከሞተር ሳይክሎች ወርደን ውጣ ውረድ የበዛበትን የእግር ጉዞ ተያያዝ ነው። ፋኖ በላው በርጨቃ የልቤ አስታማሚ ቀድሞን ከፊት ጉዞን ያደረገው የኛ ትውልድ ኦርኬስትራ ባንድ አባላትን የያዘው አንደኛው ቡድን ትልልቅ ሞንታርቦችን ጨምሮ አብዛኛው የሙዚቃ መሳሪያዎችን
በአህያና በሰው ጉልበት ጭኖ በደማቋ የከርኗሪ ከተማ መድረሱን አረጋግጠናል። ግብር አለብን ከኋላ እየተጓዘ ካለው የኛ ትውልድ ኦርኬስትራ ባንድ ቀሪ ቡድን ጋር በክረምቱ የመኸር ወቅት የሰብል አዝመራውን እያዘጋጀ እየዘራና አረም እየመነጠረ ደፋ ቀና የሚለውን የጎጃም አርሶ አደር ታታሪነት እያደነቅን ወገኖቻችንን እያበረታታን ረጃጅም እርሻዎችን እያለፍን ገሰገስ። ምንድነው የሚዘራው? ምንድነው የሚዘራ? ጤፍ ነው። አይዞን ለሰዓታት በቀጠለው የእግር ጉዞ የክረምቱ ወቅት ድርብ ውበት ያጎናጸፈውን የጎጃም ተራሮችንና ተፈጥሯዊ ፏፏቴዎችን በአግራሞት እየተመለከትን በምንጓዝበት ቅጽበት በመንገዴ ላይ ትኩረቴን የሳበኝ የአንዱ አርሶ አደር ተግባር ተመለከትኩና ወደ ኋላ ቀርቼ ለማናገር ከጀለኝ። አይዞን ምንድነው እሱ? አርሶ አደሩ በአንድ መለስተኛ የፕላስቲክ መያዣ ከጎርፍ ውሃ እየጠለቀ ነበር። ወደ አርሶ አደሩ ስቀርብ በጀርባ ታዝሎ በእጅ እየተነቀነቀ ጥቅም ላይ የሚውል የጸረ አረምና የተባይ ማጥፊያ የኬሚካል መርጫ መሳሪያ ላይ የታሸገ ኬሚካል በስኒ እየለካ ከጎርፏ ጋር እየቀላቀለ የጎመራውን ሰብል ለመርጨት ያዘጋጃል። አሁን ሊትረጩ ነው እናንተ? የትኛው ነው? ስንዴ ነው ገብስ ነው? አድጓል በጣም። እንዴት ነው ጤፉ? ምኑ አሁን እየዘራራል። ደህና ነው። የበቀለም አለው አልፎ አልፎ እየተጎላጎለ ነው። ማዳበሪያ እንዴት ነው? እያገኛችሁ ነው? ማዳበሪያ እያገኘን ነው። ዋጋው ጭማሪ እንዴት ነው? አሁን ብዙ ጨምሯል። ስንት ነው አንዱን ቀራጤት የምትገዙት? አይሰውን ትንሽ ያብላል እንጂ 50 ነው። 5000 ነው። 5000 ብር ከነጋዴ ነው ማለት የምትገዙት? ከነጋዴ ወይስ ነጋዴ? ከነጋዴ። ይሄ በመንግስት ደረጃ አይደል የሚመጣ? እንዴት ነጋዴ ሊያገኘው ይችላል? ምኑን አወቅነው ነበር? አሁን አቁመው ቀደምማ በዚያ ነበር የሰጡን እና አሁን አቁመው። ግን በዩኒየኖች በኩል እንደሚመጣ ነው እዚህ በፊት ማውቀው ብዬ ነው። እንደዛ ነበር። አሁን አለቀ ብለው አግዶት ነጋዴ ገዝቶ ይገርም። ሌላው ኃይል ለመዚያው የሚጠጣ ምናምን እንደውም ተጠቀሙ። እግዚአብሔር ይመስገን። እንዴት ነው የሚጠጣው? እንደውም ተጠቀሙ። የሚጠጣ የምንድን የፍሊዳ ሆይ ጉርጉር የፍሊዳ የተገነዛ አሃ ያ ገደል የወጣ ማለት ነው አለ። ግን በቅርበት አለ። እቺ ከተማ ማነው ትባል? እዚህ ምን ደርስባት? ኔማ ነው። አሁን ለሁሉም ሰብል ይበቃል እንደሱ ሞልተው ይሄ ይበቃል። ያረጋሩም ስለሌለው ወብ ማድረግ ነው። አይዞን በሉስት አይዞን። ከጀግናው ታታሪ የጎጃም አርሶ አደር ጋር ጥቂት አውግተን ተሰናብቸው ከኛ ትውልድ ኦርኬስትራ ባንድ አባላት ዘንድ ፈጥኜ በመድረስ ከቡድኑ ተቀላቀልኩ። ጀግንነትን በሚፈታተነው የክረምቱ ጭቃ እየወደቅን እየተነሳን ድልድይ አልባ ትልልቅ ወንዞችን እንደ ሀገሬው እየተሻገርን ረፋዱ ጊዜ ሲገባደድ እኔማ በተባለች ከተማ ላይ ደረስ። በእኔማ ከተማ በሚገኘው የሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ተፈራ ብርጌድ አካል በሆነው የፋኖ ኃይል ካምፕ ገብተን ከመላ ሰራዊታችን ጋር ምሳችንን ተመግበን ካፍታ የረፍት ቆይታ በኋላ ጉዟችንን ቀጠል። ፋኖ አገሩ ገባ ሳይሰናበት የሀገሬው አርሶ አደር ሚስትና ልጆቹን
መላ ቤተሰቡን ዘመድ አዝማዱ ተሰባስቦ በወንፈል የደቦ ሥራ ተጠምዶ የሰብል መዝሪያ ወቅቱን በአግባቡ እየተጠቀመ ለእርሻ ሥራው መሳለጥ የሚያገለግሉትን እንስሳቶች አሰልፎ ገሚሱ እርሻ ሲያርስ፣ ገሚሱ ሰብል እየዘራ፣ ቀሪዎች ደግሞ ሰብሉን እያዳፈኑ በቁም ከብቶች እያጠቀጠቁ ከአንደበታቸው በማይጠፋው የእግዚአብሔሩ ሰላምታ እየቸሩን በዓይናቸው እየሸኙን በዋልካ ጥቁር አፈር እስከ ጉልበታችን እየተዋጥን በቀጠለው ጉዞ ደጉ የሀገሬው ሕዝብ ወፈፍራም ዛፎችን በማጋደም ረብርቦ በሠራው ለዓመታት ፀሐይና ዝናብ ሲፈራረቅበት ከርሞ እንዳረመኔው የብልጽግና ሥርዓት ቁንጮች የሥልጣን ወንበር አሁናዊ ቁመና እያረገደ በሚወዛወዘው ወደ ፍርስራሽነት ለመቀየር አንዳሙስ በቀረው ዕድሜ ጠገብ የእንጨት ድልድይ ላይ ተረማምደን በክረምቱ ጎርፍ የሞላውን ወንዝ በማለፍ ጉዞአችን ቀጥሏል። የእግር ጉዞአችን ለጊዜው ጨርሰን በተሽከርካሪ ተጭነን በመጓዝ ወደ ደማቋ የከርኗሪ ከተማ ደርሰናል። በምስራቅ ጎጃም ዞን የሰዴ ወረዳ ስር ከሚገኙ 16 ቀበሌዎች ውስጥ 15ቱን ቀበሌዎች የሁለተኛ ተፈራ ዳምጤ ክፍለ ጦር የመዝገቡ ጮቄ ብርጌድ የሚያስተዳድራቸው ሲሆን ከነዚህም ውስጥ ደማቋ የከርኗሪ ከተማ አንዷ ናት። በከርኗሪ ከተማ ስንደርስ የገበያ ቀን ስለነበር ከወትሮ በተለየ መልኩ ደምቃ ተመለከት። በዙሪያዋ በሚገኙ አርሶ አደር የከተሜው ኗሪ በሰፊው ገበያ የሚፈልገውን ሽጦ የሚፈልገውን እየገዛ ከጧት ጀምሮ ከዕለታዊ እንቅስቃሴው በተለየ መልኩ ሞቅ ደመቅ አድርጓታል። በከርኗሪ ገበያ የሌለ ነገር የለም። የሌለ ተፈላጊ ነገር ሁሉ አለ። የአረመኔው የብልጽግና ሥርዓት አማራውን ለማደሄት አርሶ አደሩ ሰብል ዘርቶ ራሱንና ቤተሰቡን እንዳይመግብ፣ ለከተሜው እህል እንዳይሰፍር፣ የአፈር ማዳበሪያ እንዳያገኝ በሠራው አሻጥር ምክንያት የሚፈልገውን መጠን የአፈር ማዳበሪያ በወዳደር ካድሬዎች በውድ ዋጋ ለነጋዴዎች እየተሸጠበት በመሆኑ ሙሉ ኩንታል መግዛት የማይችል ወይም የሰው ሠራሽ የአፈር ማዳበሪያ ያነሰው አርሶ አደር በችርቻሮ በሰሃን እየሰፈረ የአፈር ማዳበሪያ ሲገበያይ በመንገዴ ላይ ተመልክቼ የመለኛውን የጎጃም አርሶ አደር የችግር ወቅት ብልሃት በእጅጉ አስደመመኝ። ጎጃም አለው ማለው ናናለው መላ አገር ያለው ማለው ናናለው አገር ያለው ማለው ናናለው መላ ጎጃም አለው ማለው ናናለው ጎጃም በአንድ ነገር አይጠረጠርም። ጎጃም በአንድ ነገር አይጠረጠርም። በጀግንነት እንጂ በፍራት ዛሬም ያገሬ ሰው ምን ትላለህ አባይ? ዛሬም የጎጃም ሰው ምን ትላለህ አባይ? አይፈጠርም ወይ ጎበዝ እንደበለኝ። ደማቋን የከርኗሪ ከተማ ከደቂቃዎች ቆይታ በኋላ ተሰናብተን ወደ ደጋው ክፍል የጎጃም ምድር በሁለት እግር የሞተር ሳይክል ተፈናጠን ወፈፍራም ልብስና ጋቢ በደረቡ ሞተረኞች ጋር እያወጋን ጉዟችንን ቀጠልን። ፋኖ 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 ተኩሶ ሲነጉድ የፈሪ ልምደኛ ፍለፊት ጋዳይ ፋኖ እንደመጋኛ
እረተው በሉት ትንንሽ መንደሮችን እያለፍ የበግ መሸጫ በተባለች ከተማ መሃል ሰንጥቀን የአፍሪካ የውሃ ማማ ወደ ሆነው የጮቄ ተራሮች ሽቅብ እንቀዝፍ ጀመር። አየሩ ቀዝቅዟል። ሰው ከሰው መታየት በማይችልበት ሁኔታ ከርቀት በጉም የተሸፈኑ ተራሮችን ከግራና ቀኝ እያየን ስንወጣ ጉም ገለጥ ባለበት አካባቢዎች ስንደርስ ደግሞ በደጋ አካባቢዎች የሚበቅሉ አጫጭር ተክሎችን እየተመለከት በፍጥነት በሚቀያየረው የቀጠናው አየር ሁኔታ እየተገረምን በነፋስ እንደሚገፋው ጉም ወደ መሃል የጮቄ እምብርት ጉዞ ቀጠልን። መታየት በሚያስቸግረው በጉም የተሸፈነ መንገድ እየተጠባበቅን መሄድ የግድ ሆነና ከኋላ የቀሩትን ጓዶች ስንጠብቅ ጉሙ ለአፍታ ሲገፍ በርካታ በጎች በተራራው ተሰማርተዋል። ከሞተራችን ወርደን ከመንገዱ ጠርዝ ቁመን አይናችን ሲያማትር በርካታ በጎችን በጮቄ ተራሮች ለግጦሽ ያሰማራ አንድ ወጣት ተመለከትኩና ቀርቤ ለማውራት ወደ ወጣቱ አመራው። ስንት ነው አንዱ በግ የሚሸጥ? ርካሽ ነው ውድ ነው የሚባል? አሁን ያች ነጯ ስንት ናት? ነው ርካሽ ነው። እና ወደ ሌላ ሀገር ትልካላችሁ በጉን? በግ ወደ ሌላ ሀገር ትልካላችሁ? አሃ ለነጋዴው ዝሮ በአብዛኛው እናቶች ናቸው ግን አይደል ያሉ እዚህ ያሉ ናቸው ያወራማል። አሃ እነዚህ እየተዳቀሉ እንትን ይላሉ ማለት ይራባሉ። የኛ ትውልድ ኦርኬስትራ ባንድ በርካታ ኪሎ ሜትሮችን በእግርና በተሽከርካሪ ሙሉ የሙዚቃ መሳሪያዎቹን ጭኖ ጮቄ ተራራ እምብርት ላይ አጥንት ዘልቆ ከሚሰማው ቅዝቃዜ ጋር ተፋጧል። ታጠቂ በገመድ ልሽና ሞራንጂ አይቀብረውም ዘመድ አይቀብረውም ዘመድ። የሙዚቃ መሳሪያዎችን ከሞተር ሳይክል በማውረድ ለቀጣዩ የእግር ጉዞ እያሟሟቅን የሙዚቃ መሳሪያዎችን በሰው ጉልበት ለመውሰድ የሚያግዙን ጓዶችን እየጠበቅን ነው። እንዳጥቢያ ኮከብ ሲነጋታዬ ፋኖ ፋኖ እረተው በሉት እንደ ሕፃን ልጅ ጸባይ በየሰከንዱ የሚቀያየረው የጮቄ ቀጠና የአየር ጠባይ ላፍታም የሚገመት አልሆነም። ዝናብ ይዘንባል፣ ደግሞ በደቂቃዎች ያባራል። ፀሐይ ላፍታ ትወጣለች። በቅጽበት በንፋስ የሚገፋ ጉም ከተፍ ብሎ ቀጠናውን ይሸፍናል። ዳግም ዝናብ መጣል ጀምሯል። ምንም አይነት መጠለያ ቤት ባለመኖሩ ለምኝታ የያዝነውን ሸራ መልበስ ጀመርን። እኛ ስናውቀው ዝናር በቅፌን ማንደባለቀው ትልልቅ ሞንታርቦችንና ሌሎች የሙዚቃ መሳሪያዎችን በዝናብ ብልሽት ጉዳት እንዳይደርስባቸው ሸራ ለብሰዋል። ከቅዝቃዜው ከባድነት የተነሳ ከፍተኛ የረሃብ ስሜት በሚፈጥረው የጮቄ ቅዝቃዜ እየተንዘፈዘፍን ጉዞ ላይ ያሉ ጓዶችን እየጠበቅን ነው። በመንገድ ላይ ከመስመሩ ዳር ኬንዳችንን ለብሰን ከውሽንፍሩ በከፊልም ተጠልለን በእኛ ትውልድ አባላት
አልፎ አልፎ በሚሰማው ቀረርቶና ሽለላ ልባችንን እያሞቅን በቆየንበት የዝናብ ልብስ የለበሱ የሁለት እግር የሞተር ሳይክል ተሽከርካሪዎች ሲመላለሱ እያየን ደግሞም ሲያባራ በአንድ እየተሰባሰብን ደቂቃዎች አለፉ፣ ሰዓታት ተቆጠሩ። በመንገዳችን ላይ እንግዲህ ዕቃ ይዘናል። እኛ ትውልድ ኦርኬስትራ ባንድም የተጓዝነ ባለንበትም እንግዲህ መንገድ ላይ ቁመናል። አሁን ባለንበት እንግዲህ ሰዎችን እየጠበቅን ነው። ዝናቡ ደግሞ ወዲያው ይባራል፣ ወዲያው ይዘንባል። ዝም ብሎ እየቆየ ደስ እንዳለው ይዘን ቀጠና ይሄንን ምንድን አደረከው? የህፃን ልጅ ልቅሶ ነው የሚመስል ዝናቡ እዚህ ያለው በጣም ዝናብ ጭጋግ አለ በጣም እና ቀጠናው ሁሉ ጠላትን የሚዋጋ ነው። እኛም በዚህ ልክ ነው እንግዲህ ያለ ነው። በጎዳናው ከፊትም ከኋላም እንደኛው የኬንዳ አሸራ የለበሰች ባለ 3 እግር ባጃጅ ተሽከርካሪ የአገሬውን ሰው ጭና እየከነፈች መጣች። በእርግጥ የጮጬ ብርድ እንኳን ለሰው ለተሽከርካሪዎችም አስቸጋሪ መሆኑን ብንረዳም ከፊት ለፊቷ ትንሽዬ ቀዳዳ ያላት በኬንዳ አሸራ የተሸፈነችው ባለ 3 እግር የባጃጅ ተሽከርካሪ ጉዳይ አግራሞትን አጭሮብን ፈገግ እያልን ከበብናትና ጥያቄያችንን ቀጠልን። አንደኛ ባጃጅ ትባላለች እቺ ዋትታያለሽ ግራ አንደኛ ባጃጅ አይታየም እኮ በደም እንደው አይደለም መዝለያ የሆነ አህያ ነገር ይጫን እንደዚህ ሳብ ያታረይበት ይበላበት የአረመኔው የብልጽግና ቡድን በአማራውያንና የአማራ የሆኑ ሁሉ ካለው ጥላቻ የተነሳ ሊያደርስ የሚችለውን ውድመት በመስጋት መለኛው የሀገሬ ሰው የተሽከርካሪዋ የፊት መስታወት ቢበላሽበትና ለማስቀየር ባለመቻሉ በጊዜያዊነት በኬንዳ ሸፍኖ ቀዳዳ አዘጋጅቶ አገልግሎት ለመስጠት እንደተገደደ አጫወተን። በብላቱ እየተገረም ሊፈጥር የሚችለውንም አደጋ እየሰጋን ወደ መዳረሻው ከጮጬ ቀዝቃዛ ንፋስ ጋር ሸኘ ነው። ምንም እንኳ ዝናብና ውርጩ የቀጠናው ተቀያያሪ አየር ንብረት አጥንት ዘልቆ የሚሰማው ብርድ የሚያንዘፈዝፍ ቢሆንም ለአማራ ሕዝብ ነፃ መውጣት አንድያ ሕይወቱን ሊከፍል ለተሰለፈው ታጋይ የሕዝብ ልጅ ከፈጣሪ ጋር የማይቻል ነገር የለምና ሁሉንም ችለን ሊያግዙን የተላኩ ጓዶች ዝናብ እየተመቱ ሲደርሱ የኛ ትውልድ ኦርኬስትራ ባንድ የሙዚቃ መሳሪያዎችን ተከፋፍለው ተሸክመው በየሸጡ ከቋጥኞች ላይ የሚንፎለፎለው ውሃ ጋር የጮጬን ተራራዎች እያቆራረጥ የእግር ጉዞውን ዳግም ተያያዝ ነው። አንዱን ተራራ ስናልፍ ሌላ የጮጬ ተራራ እየተሻገርን ጉዞአችንን ቀጠልን። የማያባራው ዝናብም መዝነቡን ቀጥሏል። እንደ ሙዚቃ መሳሪያዎች ሁሉ የኛ ትውልድ ኦርኬስትራ ባንድ አባላት ኬንዳቸውን ተሸፋፍነው የዝናቡ ጎርፍ ከጮጬ ምድር ከያቅጣጫው በሚፈልቀው ውሃ ጋር ተቀላቅሎ በፈጠረው ቦይ ኩልል ባለ ውሃ እየገባን ከባድ መሳሪያዎችን እየተጋገዙ በብርዱ እየተንዘፈዘፍ የማያልቅ የሚመስለውን የጮጬ ምድር እየተጓዝን ነው። ፋኖ 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 አለች ፍንን አርጋትና ለአፍታ ዝናብ ጋብ ሲል ፀሐይ እንደ መውጣት ሲከጅላት ከቅዝቃዜው ብርድ ተገላገልን ስንል ዳግም ጉም በንፋስ እየተገፋ ሲደርስ እንመለከታለን። ተኳሹን እኛ ስናውቀው ዝናር በቅፌን እንኳን ተፈጥሯዊው ፈተና ያረመኔው የብልጽግና ቡድን
በምድር በሰማይ የተርመሰመሰው ብዙ ሺህ ጦር ያልበገረን የአዲሱ ትውልድ አካል በመሆናችን ፈተናውን ሁሉ እየተወጣን ጉዟችን ቀጠል። በጮጬ ተራሮች ከየቋጥኙና ከየጢሻው በየሜዳው ውሃ እንደ እሳተ ገሞራ ይንፎለፎላል። የራሱ መፍሰሻ ቦይ እየፈጠረ በአንድ ጅረት ሆኖ ወደ ታች ይፈሳል። በቅርብ ርቀቶች ላይ እንደ ፈነዳ የውሃ ቱቦ ትጉልል የሚለው የአፍሪካ የውሃ ማማ የጮጬ ተራሮች ውሃን ሳይ በመንገዴ ላይ ለአፍታ በመላ አማራ ምድር ብሎም በመላ ኢትዮጵያ በአረመኔው የብልጽግና ቡድን መንግሥት ሰራሽና በተፈጥሯዊ ድርቅ ምክንያት በውሃ ጦት የሚሰቃየው ወገናችን ትዝ አለኝ። በመላ ጎጃም በምንቀሳቀስበት ሁሉ ያየሁት የጎጃም እናቶችና የወጣቶች የውሃ ጦት ፍለጋና ለጤና እጅግ አደገኛ የሆነን የኩሬ ገደል የምንጭ ውሃ ሲቀዱ ያገኘኋቸው አማራዎች በፊቴ ላይ ድቅና አሉብኝ። ይህን ያክል ሞልቶ ተትረፍርፎ ሜጃ አጥቶ በሚፈሰው የጮጬ ጥርት ያለ ውሃ ቀን ነው። ለሕዝብ የቆመ ሥርዓት የለንም እንጂ ይህን ያክል ውሃ ከፈለግነው ስፍራ ወስደን ከመጠጥ ባለፈ ለልማት እናውለው ነበር ብዬ ተቆጨሁ። ቁጭቴ ውስጤን ዘልቆ የገባውን የጮጬን ቅዝቃዜ ጋር ተጋጅቶ ከውስጤ ግለት ሲፈጥር ይሰማኛል። መለስ ብዬ በእርግጥም የሕዝብ የሚያስብ ሕዝባዊ ሥርዓት ለመፍጠር እየታገልን መሆናችንን ዛሬም ጉዞአችን በአዲሱ ትውልድ የፋኖነት የሕልውና ትግል አዲስ ሕዝባዊ መንግሥት ለመመስረት አንዱ ክፍል እንደሆነ ሕሊናዬ ሲሞግተኝ ተጽናናው። በመንገዴ ላይ ብዙ ተፈጥሯዊ ክስተቶችን እየተመለከትኩ እያደነኩና እየተገረምኩ አልፎ አልፎም በእልህ እየተቆጨው አብረውኝ በሚጓዙ ጓዶች የኛ ትውልድ ኦርኬስትራ ባንድ አባላት የመደጋገፍ አይዞህ ባይነት እየተጋሁ ቀጥያለሁ። በጭቃና በጎርፍ በሽንፍር ልብሳችን ሲበሰብስ ቅዝቃዜው ቢሰማንም በመንገዳችን ላይ አልፎ አልፎ ጫማቸው ያንዳለጣቸው በሚወድቁ ጓዶች ሁኔታ ስንመለከት የሚፈጥረው የጋራ ሳቅ ጉዞአችንን የማያሰለች ተናፋቂ እንዲሆን ካደረጉ ክስተቶች መካከል አንዱ ነበር። እንዲህ እንዲያ እያልን በጮጬ ምድር ፀሐይ ወጣች ለማለት ባያስደፍርም ፀሐይ ወደ ማደሪያዋ ስትዘቀዝቅ ቀኑ ሲመሽ ብርሃን ተራውን ለጨለማ ሲለቅ የእግር ጉዞአችን በባትሪ ታግዘን ቀጠልን። በመንገዴ ላይ እንግዲህ አሁን የምንገኘው ደግሞ ከጮጬ ወጣን ወደ 7ኛ ክፍለ ጦር ወደዛ እየሄድን ያለንበት ጉዳይ አለን። እስከ እኩለ ሌሊት ድረስ አስቸጋሪውን የጮጬ ምድር የኛ ትውልድ ኦርኬስትራ ባንድ አጠቃላይ የሙዚቃ መሳሪያዎችን ተሸክመን እየተጋገዝን ስንጓዝ በጮጬ ተራሮች ዳርቻ የሚገኘው ሕዝባችን ቤቱ ያፈራውን ይዞ እያሳረፈ እየመገበን ደግሞም ቀሪውን መንገድ እየሸኘን የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ ዕዝ የ7ኛ ሐዲስ ዓለማየሁ ክፍለ ጦር ከሚያስተዳድራቸው ቀጠናዎች ደረስ። የ7ኛ ሐዲስ ዓለማየሁ ክፍለ ጦር በሚያስተዳድራቸው ቀጠናዎች
ከሚገኘው ሕዝባችንና በክፍለ ጦሩ ስር በሚገኙ የአራቱ ብርጌዶች የፋኖ ሰራዊት ጋር በተከታታይ ልዩ ልዩ ቀጠሮች ይዘናል። ለዚህም ሲባል ከቦታው መድረስ የግድ ስለሆነ የድካም ስሜቱ የጮቄ ብርድ ከውስጣችን አልወጣ እስኪል ድረስ የእግር ጉዞአችንን ጨርሰን በሰባተኛ ሐዲስ ዓለማየሁ ክፍለ ጦር ቀድሞ ባዘጋጀልን ተሽከርካሪ ተጭነን ቀጠሮ ወደ ተያዘበት የጀግኖቹ ቀዬ የቦቅላ አባይ ብርጌድ መገኛ ገሰገስ። ድቅድቅ ባለው ጨለማ እኩለ ሌሊት ላይ የኛ ትውልድ ኦርኬስትራ ባንድ ከመነሻው እስከ መዳረሻው በስልክ እየተከታተሉ አስፈላጊውን የጉዞአችንን ቅድመ ዝግጅት እያመቻቹ የቆዩት የሰባተኛ ሐዲስ ዓለማየሁ ክፍለ ጦር የተዋረድ አመራሮች ጋር ተገናኝተን ወደ ተዘጋጀልን ምኝታ በመግባት የድካማችን ረፍት የጉዞአችንም ፍጻሜ ሆነ። ፋኖ ፋኖ የኛ ትውልድ ኦርኬስትራ ባንድ በርካታ ኪሎ ሜትሮችን ተጉዞ በደረሰበት የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ ዕዝ የሰባተኛ ሐዲስ ዓለማየሁ ክፍለ ጦር በሚያስተዳድራቸው ቀጠናዎች ውስጥ እየተዘዋወረ በርካታ ፕሮግራሞችን በማድመቅ ዝግጅቱን ካቀረበ በኋላም ለቀጣዩ የትግል ግዳጅ ስምሪት ጉዞን ቀጥሏል። ክቡራትና ክቡራን የመረጃ ቴሌቪዥን አድማጭ ተመልካቾች ለዛሬ በመንገዴ ላይ ለአማራ ሕዝብ ነፃ መውጣት በተቀጣጠለው የፋኖነት ትግል ውስጥ ሕዝባችንና የፋኖ ሰራዊትን በልዩ ልዩ የኪነ ጥበብ ሥራዎች በማስተማር በማንቃትና በማበረታታት እስከ ዛሬ እየፈጸመው ካለው የትግል ተሳትፎ በተሻለ ለቀጣይ የትግል ግዳጅ ለማዘጋጀት በትግላችን ሜዳ አማራዊ ግዴታቸውን እየተወጡ ስለሚገኙት በብርቱ አርቲስቶችና የሙዚቃ ባለሙያዎች በተደራጀው የኛ ትውልድ ኦርኬስትራ ባንድ አባላት ጋር በመላ የጎጃም ምድር ተዘዋውረው ከሚሰሩት ሥራ መካከል በአንደኛው ጉዞአቸው ባሳለፉት ውጣ ውረድ ባጋጠማቸው ሁኔታ ሁሉ ድካማቸውን ተጋርቼ ጥንካሬያቸውን ተካፍዬ አብሬያቸው ተጉዤ ያየሁትን በመንገዴ ላይ ያጋጠመኝን በምስለ ቀረጻዬ ያስቀረውትን ለእናንተ ያካፈልኩበት መሰናዶ የእስካሁኑን ይመስላል። ፕሮግራሙን አዘጋጅቼ በማቅረብ ፋኖ በኃይሉ ገበየው የጎጃም ቀጠና የመረጃ ቴሌቪዥን ዘጋቢ ከእናንተው ጋር ቆይታ አደረጉ። ከቀሪ የመረጃ ቴሌቪዥን መሰናዶዎች ጋር መልካም ቆይታን እየተመኘው ተሰናበትኩ። ጤና ይስጥልኝ። ፋኖ 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 ፋኖ